የተከበራችሁ የዘሪቱ ሎቭ ዲዛይነር ቻናል ቤተሰቦቼ ዛሬም እንደተለመደ ቪዲዮ ከወሰድኩኝ በጣም ዘግየት ብያለሁኝ። ከብዙ ጊዜ በኋላ በአበሻ ቀሚሶች ወደ እናንተ መጥቻለሁ ማለት ነው። የአበሻ ቀሚሶች በጣም የሚያማምሩ አዳዲስ የሆኑ በአዳዲስ ፋሽን እና በአዳዲስ ዲዛይን ነው ወደ እናንተ የመጣሁላችሁ። እንደምታዩ በጣም የሚያማምሩ የአበሻ ቀሚሶችን በምትፈልጉት ከለር እና በምትፈልጉት ዲዛይን በምትፈልጉት ፋሽን በሆኑ በአዳዲስ በአበሻ ቀሚሶችን ይዤላችሁ መጣሁኝ። በተለይ ለአረፋ ማዘዝ የምትፈልጉ በትዕዛዝ በግሩፕ በምትፈልጉት አይነት ዲዛይን ማዘዝ የምትፈልጉ ከዚህ ውስጥ እየፖስተድኳቸው ወይም እዚህ ውስጥ ፖስቼ ያላገኛችሁት የሀበሻ ቀሚስ ካለ ሌላም ጋም ያገኛችሁት ማንኛውም አይነት የሀበሻ ቀሚስ ካለ ፎቶን በማንሳት በተቀመጠ በቴሌግራም ቻናል ሊንኬ ላይ በውስጥ መስመር በመላክ ማንኛውም አይነት የሀበሻ ቀሚሶችን በምትፈልጉት አይነት ዲዛይን እና በምትፈልጉት ፋሽን አሸምኜ የትኛውም ሀገር እልካለሁ ማለት ነው። ውድ የተከበራችሁ የዘሪቱ ሎቭ ዲዛይነር ቻናል ቤተሰቦቼ እንደዚህ ውብ ሆነው በጣም የሚያማምሩ ለሰርግ ለሚዜነት ወይም ለመልስ የሚሆኑ ለተለያዩ ዝግጅቶች በግሩፕም ለየትኛውም አይነት ዝግጅቶች የምትፈልጉም ካላችሁ ውድ የተከበራችሁ ከስተመሮቼ እዘዙኝ። በተለይ በግሩፕ ስታዙኝ ዲስካውንት አረጋለሁኝ፣ ቦነስም አለ። እናም ከዛም ባሻገር ደግሞ የትኛውም አገር እንደምልክ ሁሉ ጊዜ እንደማስተዋውቅ ነው። ስለዚህ ዛሬ እንደዚህ ጽድት ያለ በጣም የሚያማምሩ በአዳዲስ ፋሽን እና በአዳዲስ ዲዛይን ወደ እናንተ የመጣሁኝ። እናም ማበረታታችሁን እና መግዛታችሁን አሁንም እናም እንደዚህ በጣም የሚያማምሩ አዳዲስ ፋሽን የሆኑ የሀበሻ ቀሚሶችን ሁሉ ጊዜ ይዤላችሁ የምመጣ ይሆናል። እንደተለመደ የትኛውም አገር እልካለሁኝ፣ ያላችሁበት ሀገር በታማኝነት አደርሳለሁኝ። የምልከውም ደግሞ በዲኤችኤል እና ፖስታ ቤት ነው። ይህንን ሪካርዲን የማረገው ወይም አዳዲስ ለምትመጡ ከስተመሮቼ ነው። ከዚህ በፊት ቪዲዮን ያያችሁ ኦልሬዲ የምሸጥበት ህግና ደንቡን ታውቃላችሁ ብዬ አስባለሁኝ። ማንኛውም አይነት ልብስ ከኔ ቻናል ሹት ስክሪን አድርጋችሁ በቴሌግራም በተቀመጠ በቴሌግራም ቻናሌ ውስጥ ፎቶን ሹት ስክሪን አድርጋችሁ በውስጥ መስመር ስትጠይቁኝ የራሳችሁን ሳይዝ እና የራሳችሁን የምትፈልጉትን ማንኛውም አይነት የሀበሻ ቀሚሶችን በቴሌግራም ቻናሌ ፎቶን ታስቀምጣላችሁ። በዛ መሰረት ደግሞ ዋጋውን እንስማማለን። ከተስማማን እንስማማለን፣ ካልተስማማን ደግሞ ኖርማል ነው። ገዢና ሻጭ ሁሉ የጠየቀኝ አይገዛኝም። እና ከተስማማን በኋላ የራሳችሁን በስነ ስርዓት ወይም በባለሙያ ተለክታችሁ ወይም እቤት ላይ ተለክታችሁ በጣም በጥንቃቄ በሞላበት የራሳችሁን ሳይዝ ተለክታችሁ ትሰጡኛላችሁ። በሳይዛችሁና በራሳችሁ ሜጀራችሁ ልክ አሰፍቼ ወይም አሸምኜ የትኛውም አገር የምልከው ይሆናል። ከዛም ባሻገር ግን ዋጋውን ከተስማማነው ውጪ የመላኪያና የኪሎ ራሳችሁ እንደምትከፍሉ ይህንን ሳላስታውቃችሁ ወይም ሳላሳስባችሁ አላልፍም። ምክንያቱም አዳዲስ ከስተመሮቼ የምትመጡ አላችሁ። በውስጥ መስመር ብዙ ጥያቄ ከምንጠያየቅ እዚህ ድምፄን ሰምታችሁ ወይም ማስታወቂያን ሰምታችሁ አምናችሁ አውቃችሁ መታችሁ ለመግዛት ስትጠይቁኝ የበለጠ ለእናንተም ለእኔም ጥሩ ነው ብዬ ስለማስብ ያለውን ነገር ሪሊ አድርጌ ወይም በጣም አስተካክዬ ለከስተመሮቼ ማሳወቅ ያለብኝ ነገር እያሳዋወኩኝ ስራዬን አብሬ ከእናንተ የምሰራ ይሆናል። እና ይሄንን ሪካርዴን በየጊዜ ማስታወቂያ የምሰራው አዳዲስ ለምትመጡ ከስተመሮቼ ናችሁ። ድሮ ከምትገዙ ኦልሬዲ ታውቃላችሁ የመላኪያና የኪሎን እራሳችሁ እንደምትችሉ። ለምንድነው ከዋጋው ጋር አብረሽ ማትነግሪን ብላችሁ አንዳንድ ከስተመሮች የምትጠይቁኛላችሁ። ከዋጋ ጋር አብሬ ማንነግረው በየጊዜ የኪሎ መጠኑ መላኪያው ሊጨምርና ሊቀንስ ይችላል። የመላኪያውን ዋጋ እንደዛው እንደ ጊዜውና እንደ ሁኔታው ስለሆነ ይሄን አክል ነው ብዬ መጥኜ ዋጋውን ለመንገር ስለማይመችኝ ነው። ቀሚሱ ያው በእጃችንም ስለሆነ ዋጋውን ስለምናቅ ዋጋውን ነግራችኋለሁ። ነገር ግን የመላኪያና የኪሎን ለይቼ መንገር አልችልም ማለት ነው። ስለዚህ ነው ብቻ የቀሚስ ዋጋውን የምነግራችሁ። እና የምልከው በዲኤችኤል እና ፖስታ ቤት ነው። እያንዳንዱ ቀሚስ አብዛኛው ጊዜ ኪሎ የሚያመጣው ጥለት ነውና እንደ ጥለት
አይነት ነው ኪሎ የሚመጣው። ስለዚህ ግማሽ ፐርሰንቱ ከከፈላችሁ በኋላ የኪሎንና የመላኪያውን እኔ ጨርሻለሁ ኦልሬዲ ብዬ ልልክ ነው ብዬ ሪካርድ ሳረግላችሁ ከቀረ ብር ጋራ በምንሰጣቸው አካውንት ታስገባላችሁ። በዚህ መልኩ ነው አብራ ገዢውም ሻጩም ስራችን አብረን የምንሰራው ማለት ነው። ውድና የተከበራችሁ የዘሪቱ ሎቭ ዲዛይነር ቻናል ቤተሰቦቼ ሰላም አላልኳችሁ መሰለኝ ብያለሁ ብዬ አስባለሁ። ካላልኩም ደግሞ ውድና የተከበራችሁ የዘሪቱ ሎቭ ዲዛይነር ቻናል ቤተሰቦቼ እኔን የምታውቁኝ አብዛኛው በኢትዮጵያ ባህላዊ የሆነ በሀበሻ ቀሚሶች ነው የምንተዋወቀው። ስለዚህ ለወደፊት ደግሞ አብዛኛው ጊዜ በኢትዮጵያ ብሔረሰቦች ልብሶችና በጣም በሚያማምሩ ለየት ባለ በኢትዮጵያ ብሔረሰቦች ጌጣጌጦች እንደዚህም ደግሞ በሀበሻ ቀሚሶች አብረን ረጅም ጊዜ እንቀጥላለን ብዬ አስባለሁ በእግዚአብሔር ፍቃድ። ስለዚህ እንደዚህ አይነት ልብሶችን ከፈለጋችሁ ዘሪቱ ሎቭ ዲዛይነር ቻናል ብላችሁ ሰርች አድርጉ። በጣም የሚያማምሩ ለየት ያለ በጣም ውብ የሆኑ የሀበሻ ቀሚሶችን ታገኛላችሁ። ለአሁኑ ግን የብሔር ብሔረሰቦች ልብሶችን የ86 ብሔር ብሔረሰብ ልብሶችን አልፖስትኳቸውም። የተወሰኑ ልብሶችን ከዚህ በፊት በፖስትኳቸው ቪዲዮዎች ታገኛላችሁ ብዬ አስባለሁ። እና እዚህ ውስጥ ባልፖስትም ግን እናንተ የምትፈልጉትን የብሔር ብሔረሰብ ልብሶችን ከነ ጌጣጌጦችን በውስጥ በቴሌግራም ቻናሌ ላይ ፎቶን በመላክ በትዕዛዝ ማዘጋጀት ይችላል። እናም 86 ብሔረሰቦችን ይቅርታ አድርጉልኝና ሁሉን የብሔር ብሔረሰቦች ልብሶችን አላቅም፣ የተወሰነ አውቃለሁኝ። ስለዛም ነው እናንተ ኢትዮጵያ ብሔር ብሔረሰብ ልብሶችን ማዘዝ የምትፈልጉ እዘዙኝ። እናንተ የምትፈልጉትን ማንኛውም አይነት የኢትዮጵያ ብሔር ብሔረሰብ ልብሶችን በዩቲዩብ ዲስክሪፕሽን ቦክስ ላይ የቴሌግራም ሊንክ አለ፣ የዋትስአፕ ሊንክ አለ። ከዛም ባሻገር ደግሞ የተለያዩ የሶሻል ሚዲያ የአፕሊኬሽን ሊንኮች አሉ። ምሳሌ የቫይቨር አለ፣ የቦቶም አለ፣ ኢሞም አለ፣ የዋትስአፕ አለ፣ የቴሌግራም ቻናል ሊንክ አለ። ሊንኩን በመጫን ብቻ እነዚህን ማስተዋወቃቸው ልብሶችን ወይም እዚህ ውስጥ ሳስተዋውቅ ያላገኛችሁትን ማንኛውም አይነት ባህላዊ የሆነ ሀበሻ ቀሚሶችን ወይም ባህላዊ የቤት ኢትዮጵያ ብሔር ብሔረሰብ ልብሶችን በተቀመጠ በቴሌግራም ቻናል አብዛኛው ጊዜ ገበያ የሚያደርገው በዛ ነው። በዛ የምትፈልጉትን ማንኛውም አይነት በተለይ የብሔር ብሔረሰብ ልብሶችን እና የሀበሻ ቀሚሶችን ፎቶ በመላክ በትዕዛዝ አዘጋጃለሁ። የትኛውም ሀገር አደርሳለሁኝ። ምንም አይነት እንከን ቢኖር ተጠያቂ ነኝ። ስለዚህ እናንተ ብቻ ባላችሁበት ሀገር ሆናችሁ እዘዙኝ። ያላችሁበት ሀገር በታማኝነት አደርሳለሁኝ። የኪሎና የመላኪያው ራሳችሁን የምትችሉ ከመግዛታችሁ ከልብሱ ዋጋ ውጪ እና ይህንን አምናችሁ ወስናችሁ ኑ እዘዙኝ። በጥራት ታገኛላችሁ። የምትገዙም ልብሶች በጣም ኳሊቲና ጥራት ያላቸው የሀበሻ ቀሚሶችን በዘሪቱ ሎቭ ዲዛይነር ቻናል ላይ ታገኛላችሁ። ስለዚህ እንደዚህ አይነት ጽድት ያለ ዘመናዊ የሆኑ ፋሽን የሆኑ አዳዲስ የሆኑ ውብና ድንቅ የሆኑ የሀበሻ ቀሚሶችን በዘሪቱ ሎቭ ዲዛይነር ቻናል ላይ ታገኛላችሁ። ሁልጊዜ የምፖስታቸው የቪዲዮ አይነቶች አንድ አይነት አይደሉም እና ልብሶቹም አንድ አይነት አይደሉም፣ ቪዲዮቼም አንድ አይነት አይደሉም። ልብሶቼም ለየት ባለ ፋሽን እና ለየት ባለ ዲዛይን ነው የምፖስተው። እናንተም ደግሞ የራሳችሁን ሀሳብ አስተያየታችሁን ኮሜንት ላይ ማስፈራችሁ እንዳትረሱ እና ደካማ ጎኔንም ከስድብ ነፃ የሆነ ሀሳብ አስተያየትን እንደ እህታችሁ ምከሩኝ። ጠንካራ ጎኔን ደግሞ በርቺ ብላችሁ የራሳችሁን ሀሳብ አስተያየታችሁን ኮሜንት ላይ አስፍሩልኝ። ከዛም ባሻገር ደግሞ ዘሪቱ ሎቭ ዲዛይነር በጣም ቪው እየቀነሰ ነው፣ እኔም እየሰራሁበት አይደለም። ነገር ግን አንዳንድ ጊዜ ያውን ቀጥታ ስርጭት ላይ እየገባው ነው፣ ምክንያቱም ሰዓት በጣም እየቀነሰብኝ ነው። ሰዓት ቀነሰ ማለት ስራዬን መስራት አልችልም። ስለዚህ ደጋግና ቅን ልቦናችሁ የሰው ደስታ የሚያስደስታችሁ የሰው እድገት የሚያስደስታችሁ ደጋግ ኢትዮጵያኖችና ደጋግ ኤርትራኖች ቻናሌን ቢያንስ ሰዓት ብታገኙ ቻናሌን ከፍታችሁ በማየት ከዛም ባሻገር ደግሞ ለወዳጆቻችሁ ለቤተሰቦቻችሁ ቻናሌን ሼር በማድረግ ለሚገዛ እንዲገዛ የማይገዛ ደግሞ ሰብስክራይብ እያደረገኝ አበረታቱኝ። በዚህ ቻናል ወደፊት ብዙ ነገር ያቀድኩበትና ያለምኩበት ሀሳብ የራሴ የሆነ እቅድ አለኝ። ሁሉም ሰው የራሱ እቅድና የራሱ አላማ አለው። ስለዚህ ይህንን አላማ ማሳካው ከእግዚአብሔርና ከእግዚአብሔር በታች ደግሞ እናንተ ታስፈልጉኛላችሁ። ሰው ለሰው መድኃኒት ነው። 50 ሎሚ ለ50 ሰው ጌጥ ነው፣ ለአንድ ሰው ግን ሸክም ነው። እኔን በብር አግዙኝ አላልኳችሁ። በሀሳብ ሼር በማድረግ ሰብስክራይብ በማድረግ እናም በመግዛት
አበረታቱኝ እላችኋለሁ። ውድ የተከበራችሁ የሀገሬ ደጋግ ህዝቦችና እህቶቼ ወንድሞቼ። ስለዚህ እንደዚህ አይነት ደግሞ አብዛኛው ለሰርግና ለሚዜነት ወይም ለመልስ ለተለያዩ ዝግጅቶች ማዘዝ የምትፈልጉም እዘዙኝ። በታማኝነት ያላችሁበት ቦታ ሁሉ አደርሳለሁ ማለት ነው። ስለዚህ የሚሸመነው ኢትዮጵያ ውስጥ ነው፣ የምልከው ግን የትም ሀገር ነው። እኔ ያለው ዱባይ ነው። እኔ ስራዬን ግልጽ አድርጌ ነው የምሰራው። ከዚህ በፊት ግን ያው 1-2 ከስተመር እንትን ብሏልና እንደዚህ እነዛ አይነት ከስተመሮችንም ያው የምክስበት ታይም አለ ብዬ አስባለሁኝ። እሱ የራሴ ስህተት ሳይሆን ያው ሜጀራቸውን በትክክል ተለክተው የመላክ ችግር ነው። እኔ አሁንም ሁል ጊዜ ጥንቃቄ አድርጋችሁ ሲሆን በተለይ በርቀት ልብስ የምታዙ ሰዎች የራሳችሁን ሳይዝ በደንብ ጠንቅቃችሁ ማወቅ አለባችሁ። የልብስ ማማሩ ሳይሆን ማንኛውም አይነት ልብስ የራሳችሁን ሳይዛችሁን ካወቃችሁ ያምራል። ሳይዛችሁን ካላወቃችሁ ልብስ ማማሩ ብቻ እናንተ ላይ ስትለብሱ አያምርባችሁም። ይህንን ወቁ እና ሁል ጊዜ ይህንን የምናገረው የራሳችሁን ሳይዝ በደንብ ተለክታችሁ ላኩልኝ የምለው እናንተ በምትፈልጉት ከለርና ዲዛይን የራሳችሁ ሳይዝ ሲጨመር በጣም ነው የሚያምርባችሁ። ይህንን ካላወቃችሁ ኦርደር አታርጉ። ምክንያቱም ያ ብር ዝም ብሎ አልመጣም እና እኔም ጋር ደግሞ ወቀሳ እንዳይመጣ ይራሳችሁን አንዳንድ ጊዜ አሁን ከዚህ በፊት የሆነች ከስተመር ገዝታ ነበር። ከደረቷ በላይ ጡቷ ማለት ጡቷ አካባቢ ጠቦ፣ ብብቷ አካባቢ ጠቦ፣ እጇ አካባቢ ጠቦ እና እያንዳንዱን የሰውነታችሁን ሜጀራችሁን በስነ ስርዓት ሳትለኩ እንትን እንዳትገዙኝ። ምክንያቱም እኔም ተወቃሽ ስለመሆን እናንተም ደግሞ ፈልጋችሁ ጓግቷችሁ ስትገዙ ያ ልብስ ደግሞ እናንተ ጋር ሲደርስ ከስንት ጊዜ በኋላ ለራሳችሁ ሳይበቃ ሲቀር ወይም ሲበዛባችሁ በጣም ነው የሚያናደው። ይሄ ነገር እንዳያጋጥም ሳይዛችሁን በደንብ ተለክታችሁ ንገሩኝ። እኔም ደግሞ በታማኝነት ያላችሁበት ሀገር አድርሳለሁ ማለት ነው። ስለነበረኝ ቆይታ እጅግ አድርጌ አመሰግናለሁኝ። ስለዚህ ይህንን ቪዲዮ አሁንም በእግዚአብሔር ይሁንባችሁ ወይም ባላ ይሁንባችሁ ይህንን ቪዲዮ ሼር በማድረግ ሪፖስት በማድረግ ለጓደኞቻችሁም ደግሞ ሼር በማድረግ አበረታቱኝ። ቻናሌ በጣም እንትን ብሏል፣ እይታ የለውም፣ ሰዓት እየቀነሰብኝ ነው። እኔም እየሰራሁበት አይደለም። ትንሽ ያለሁበት ሁኔታ ስትረስ ውስጥ ነበርኩኝ። አሁን ግን ግዴታ የለፋውበት ቻናልም ስለሆነ ለወደፊት ቢዝነስም ስለምሰራበት ለዛ ነው ተስፋ አልቆርጥም ብዬ እየታገልኩት ያለሁት። በዚህ ቻናል ደግሞ ብዙ ነገር እንደምሰራ ከዚህ በፊት የራሴ የሆነ ማስታወቂያ ሰርቻለሁኝ። ስለዚህ ይሄ ቻናል የራሴ የሆነ እቅድና አላማ ስላለው እናንተ ደግሞ አበረታቱን። ማበረታታት በብር አይገዛም፣ በነፃ ነው። ቢያንስ ሼር በማድረግ ሰብስክራይብ በማድረግ ለጓደኞቻችሁ ዘሪቱ ሎፍ ብላችሁ ቢያንስ ስምን ሼር አድርጉ፣ ሊንኩን ሳይሆን እና በዚህ ተባበሩኝ እና ሀረፋም እየደረሰ ነው። እዘዙኝ። ያላችሁበት ሀገር በታማኝነት አደርሳለሁኝ። ለሚዜ፣ ለሰርግ፣ ለተለያየ ለመልስ፣ ለየትኛውም አይነት ዝግጅት በዲስካውንት እናሰራለን እና እናንተ ብቻ ባላችሁበት ሆናችሁ እዘዙኝ። በታማኝነት የትኛውም ነገር አደርሳለሁ ማለት ነው። ውድ የተከበራችሁ የዘሪቱ ሎቭ ዲዛይነር ቻናል ቤተሰቦቼ ዛሬ የነበረኝ ቆይታ ይመስላል። ከነ ዋጋው ነው። አንዳንድ ልብሶች አሁን ከነ ዋጋቸው ነው ይዤላችሁ መጣሁኝ። ይሄ ዋጋ ለዛሬ ወር ወይም ለዛሬ 2 ወር እንደዚህ እንደነበረ አይቀጥልም። አሁን እኔ እንደዚህ ለኤግዛምፕል አሁን ነው ይሄንን አረጊያስ የመጣሁት። አሁን ይሄ በአሁን ሰዓት ያለበት ዋጋ ነው። ዛሬ ቀን ስንት ነው? በዚህን ቀንና በዚህን ጊዜ ያለበት ዋጋ ነው አሁን የምፖስታቸው ዋጋቸውን የጻፍኩላችሁ ማለት ነው። ነገር ግን የዛሬ ወርና የዛሬ 2 ወር በዚህ ዋጋ ልታገኙም ላታገኙ ይችላል ትላላችሁ። ወይም ሊቀንስ ወይም ሊጨምር ይችላል። ለዛም ነው በአንዳንድ ልብሶች ላይ ለኤግዛምፕል አክል ዋጋቸውን እየጠቀስኩላችሁ በፖስተው። አብዛኛው ጊዜ ደግሞ እኔ ዋጋ ጨምሬ አልፖስትም። ምክንያቱም ቀሚስ የሀበሻ ቀሚሶች የትኛውም ቢዝነስ ላይ ስትሆኑ ቢዝነስ ሊጨምር ይችላል፣ ሊቀንስ ይችላል። ስለዚህ ቢዝነስ የሚሰራው በጊዜ ሁኔታና በጊዜ አየር ሁኔታ ነው የሚሰራው። ለዛም ነው ዋጋውን ጨምሬ የማልፖስተው እና እንደዚህ አይነት ልብሶችን በዘሪቱ ሎቭ ዲዛይነር ቻናል ላይ ታገኛላችሁ። ልብሶቹ በጣም የሚያማምሩ ጥራታቸው፣ ዲዛይናቸው፣ ኳሊቲያቸው
በጣም ጥራት የተሞላ የአበሻ ቀሚሶች ናቸው። ስለዚህ ለጥራቱም ለኳሊቲውም እኔ ተጠያቂ ነኝ። እናንተ ብቻ ባላችሁበት ሀገር ሆናችሁ እዘዙኝ፣ ግዙኝ፣ የትኛውም ሀገር አደርሳለሁ ማለት ነው። እንደዚህ ውብ የሆነ በጣም የሚያማምሩ ይኸውን 15,000 ነው። 15,000 ማለት ቀላል ነው፣ በኢትዮጵያ ብር ነው 14,000። ነገር ግን ይሄ 25,000 ይሄ በዚህን ጊዜ ዋጋ ነው 22,000። ይህንን የዛሬ ወር ወይም የዛሬ 2 ወር በዚህ ዋጋ ላገኝ ብትሉ ልታገኙም ወይም በጣም ጎርዶ ታገኛላችሁ ወይም በጣም ጨምሮ ታገኛላችሁ። ለዛም ነው አብዛኛው ጊዜ ዋጋውን ማላስቀምጥ። 16,000 በጣም የሚያምር ቀሚስ ነው እና 27,000 27,000 ሲባል በጣም ነው የምሻሹ። ምናልባት ከሀገር ውጭ ያላችሁ ከገዛችሁ ነው እንጂ የወንዶችም እንደዛው። ስለዚህ እንደዚህ ደግሞ በጣም ውድ ነው። ይህንን ያረኩላችሁ እናንተ ይሄ ዋጋ አንዳንድ ቀሚሶች ላይ ዋጋ ያረኩ ለምን ይመስላችኋል? በጣም ውድ የሆነ የ45,000 የ39,000 እንደዚህ አይነት ቀሚስ ትምርጡና ከዛ ቴሌግራም ቻናል ታስቀምጡ። ስንት ነው ዋጋው ትላላችሁ? ይሄን አክል ነው ስል በጣም በቃ ሪካርዱን ራሱ ሰምታችሁ አትመልሱም። ጸጥ ብላችሁ ነው የምትጠፉ። ለዛ ነው በአንዳንድ ቀሚሶች ላይ ዋጋ ያስቀመጥኩላችሁ እና ይሄ አሁን 16,500 ቀሚሱ ያምራል፣ ኖርማል ነው። ግን ዋጋውን እንደዚህ አንዳንድ ቀሚስ ላይ በዚህ ይሄ ቀሚስ በዚህ ያክል ዋጋ ከሆነ በጣም ኳሊቲ እና አዲስ ፋሽን የሆነ ለሰርግ ነው ለሚዜ የሚሆን ዋጋው ስንት ነው ብላችሁ ታስባላችሁ? የሚገዛ ሰው አያውቅም፣ ያውቃል። ቀሚሶችን ገዝቶ የሚያውቅ ሰው አያወራም። ሲጀመር ዋጋውንም ያውቃል። ግን ቀሚስን ገዝቶ የማያውቅ ሰው ነው በጣም በውድ ዋጋ ይሁን 29,000 39,000 49,000 ብዬ ስነግር ብሎ የሚጠፋው ገዝቶ የማያውቅ ሰው ነው። ገዝቶ የሚያውቅ ሰው እያንዳንዱን ቀሚስ ዋጋ ያውቃል። ኳሊቲውንም፣ ጥራቱንም፣ ዲዛይኑንም እያንዳንዱ የቀሚስ ዋጋውን ስለሚያውቅ እና ገዝተው የሚያውቁ ከስተመሮች ብዙም በዋጋ ላይ አይከራከሩም። ዋናው ነገር ጥራቱን ነው የሚያዩትና ለአዳዲስ ከስተመሮች ነው ይህንን ማሳውቀው። የዋጋው ነገር ሳይሆን የጥራቱ ነገር ነው ዋናው ነገር ማወቅ ያለባችሁ። ለዛም ነው ዛሬ በአንዳንድ ልብሶች ዋጋ አስቀምጬ የመጣሁኝ። በቀጣይ ደግሞ እንደዚህ በተለያየ በአበሻ ቀሚሶች እስከምገናኝ ድረስ ስለነበረኝ ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ ውድ የተከበራችሁ የዘሪቱ ሎቭ ዲዛይነር ቻናል ቤተሰቦች፣ ደጋግ ኢትዮጵያኖችና ደጋግ ኤርትራውያኖች አበረታቱኝ። ሰብስክራይብ እና ሼር በማድረግ አበረታቱኝ እያልኳችሁ የነበረኝ ቆይታ ይህንን ይመስላል። መልካም ጊዜ ይሁንላችሁ። በድጋሚ ቻው ቻው ውድ ቤተሰቦቼ።